ንቅናቄናም የቀጣይ ተግባራት ላይ ባለድርሻ አካላቶች በተገኙበት ውይይት ያካሄደ ሲሆን በመድረኩ ላይ በመገኘት ንግግር ያደረጉት የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደም በ2018 በጀት ዓመት በዞናችን ገቢ አሰባሰብ ተግባራት ላይ በጋራ በተደረገው ርብርብ አበረታች ውጤቶች መመዝገባቸውን ተናግረዋል። ዛሬ የምናደርገው የ2019 ጠቅላላ የምንጀምር ሲሆን በሁሉም ደረጃ ያሉ ገቢዎች ያው በጊዜ መሰብሰብ መቻል አለባቸው። ስለዚህ ሐምሌ 1 ገብቷል። ከሐምሌ 1 ጀምሮ ገቢን ማሰባሰብ ለቀጣይ ስራችን እጅግ በጣም አስፈላጊ ነው የሚሆነው። ስለዚህ ጊዜ ተሰጥተው ስምርት ተደርገው መግባት የሚችሉበት ሁኔታ ካለ ለነገ አፈጻጸማችን ወሳኝ ይሆናል። ለስራችንም ወሳኝ የሆኑበት ሁኔታ ነው ያለው። ገቢን በሚመለከት ያው ከአምና ከተመሳሳይ በጀት ዓመት ጋር ሲነጻጸር ወደ 148 ሚሊዮን አካባቢ ብልጫ ሳይቷል። ይህም ገቢ የተገኘው ያ በቁርጠኝነት ከአስተባባሪ አካላት ጀምሮ ታች እስከ ባለሙያዎች ተናበን በቁርጠኝነት ሰርተን ያው ይሄን ውጤት ለማሳካት ችለናል። እንደ ተጨማሪ አቅም የሆነው የመምሪያው ኃላፊ ከአቶ ደምላሽ ጀምሮ እስከ ማናጅመንት አባላት ከክልልም ባለሙያዎች እስከ ታች ወርዶ የደገፉት ድጋፍ ለኛ ልዩ አቅም ሆኗል። እነሱ ደግሞ ሲወርዱ ገቢን አሟጠን እንድንሰራ የገቢ ምንጮችንም የጠቆሙበት አግባብ በተለይ ለኛ አቅም ሆኗል። ከዘንድሮ ጋር ለተከታታይ ለ3ኛ ዓመት ገቢን ከ100% በላይ ያሳክተናል። አሁን በአዲስ መልክ ለ2019 የሚሰጠውንም ወስረን ቆጥረን የምንሰራበት ይሆናል የሚል አስተያየት አለኝ። በ2018 የነበረን ጠንካራ ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ቆያችሁ? ከከፋ ማህበረሰብ ሬዲዮና ቴሌቪዥን ከሳምንቱ የተመራረጡ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ወደ ቀዳሚ ዜና አለፍን። ወቅቱ የሚጠይቀውን የልማት ጥያቄ ለመመለስ የገቢ አቅምን ማሳደግ ላይ በትኩረት መሰራት እንዳለበት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ አስገነዘቡ። የዞኑ ገቢዎች መምሪያ የ2019 በጀት ዓመት የደረጃ ለግብር ከፋዮች የቀን ገቢ ግመታ ስራ ንቅናቄ ያካሄደው በዚህ ሳምንት ነበር። ለታጀቱ ከበደ ዘገባ አማኑኤል የካፋ ዞን ገቢዎች መምሪያ የ2019 በጀት ዓመት የደረጃ ለግብር ከፋዮች የቀን ግመታ ስራ ንቅናቄና የቀጣይ ተግባራት ላይ ባለድርሻ አካላቶች በተገኙበት ውይይት ያካሄደ ሲሆን በመድረኩ ላይ በመገኘት ንግግር ያደረጉት የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደም በ2018 በጀት ዓመት በዞናችን ገቢ አሰባሰብ ተግባራት ላይ በጋራ በተደረገው ርብርብ አበረታች ውጤቶች መመዝገባቸውን ተናግረዋል። ዛሬ የምናደርገው የ2019 ጠቅላላ የምንጀምር ሲሆን በሁሉም ደረጃ ያሉ ገቢዎች ያው በጊዜ መሰብሰብ መቻል አለባቸው። ስለዚህ ሐምሌ 1 ገብቷል። ከሐምሌ 1 ጀምሮ ገቢን ማሰባሰብ ለቀጣይ ስራችን እጅግ በጣም አስፈላጊ ነው የሚሆነው። ስለዚህ ጊዜን በአግባቡ መጠቀም የሚችልበት ሁኔታ እንዲኖር መደረግ መቻል አለበት። ስለዚህ በተለያየ መልኩ የሚገቡ ገቢዎች ከአሁኑ ትኩረት ተሰጥተው ስምርት ተደርገው መግባት የሚችሉበት ሁኔታ ካለ ለነገ አፈጻጸማችን ወሳኝ ይሆናል። ለስራችንም ወሳኝ የሆኑበት ሁኔታ ነው ያለው። ገቢን በሚመለከት ያው ከአምና ከተመሳሳይ በጀት ዓመት ጋር ሲነጻጸር ወደ 148 ሚሊዮን አካባቢ ብልጫ ሳይቷል። ይህም ገቢ የተገኘው ያ በቁርጠኝነት ከአስተባባሪ አካላት ጀምሮ ታች እስከ ባለሙያዎች ተናበን በቁርጠኝነት ሰርተን ያው ይሄን ውጤት ለማሳካት ችለናል። እንደ ተጨማሪ አቅም የሆነው የመምሪያው ኃላፊ ከአቶ ደምላሽ ጀምሮ እስከ ማናጅመንት አባላት ከክልልም ባለሙያዎች እስከ ታች ወርዶ የደገፉት ድጋፍ ለኛ ልዩ አቅም ሆኗል። እነሱ ደግሞ ሲወርዱ ገቢን አሟጠን እንድንሰራ የገቢ ምንጮችንም የጠቆሙበት አግባብ በተለይ ለኛ አቅም ሆኗል። ከዘንድሮ ጋር ለተከታታይ ለ3ኛ ዓመት ገቢን ከ100% በላይ ያሳክተናል። አሁን በአዲስ መልክ ለ2019 የሚሰጠውንም ወስረን ቆጥረን የምንሰራበት ይሆናል የሚል አስተያየት አለኝ። በ2018 የነበረን ጠንካራ ነገር የሚለው አንደኛ ያው የገቢ አሰባሰብ የተሳለጠ እንዲሆን አጠቃላይ ማህበረሰቡ ነጋዴ ማህበረሰብም ሆነ አጠቃላይ አመራሩ ባለሙያዎች በጋራ መስራት ነው ትልቁን ይሄን ውጤት እንድናሳካ ያደረገው። ስለዚህ የበለጠ ደግሞ በ2019 የወረደልን እቅድ ከ268 ሚሊዮን ብር በላይ ነው። ስለዚህ በከፍተኛ ፐርሰንት ነው ወደ ላይ ከፍ ያለውና ይሄን ለማሳካት የበለጠ ከባለፈው አመት በተባበረ ክንድ ሁሉም የባለድርሻ አካላት አመራሩ፣ ታች ያለው የነጋዴ ማህበረሰብ፣ አጠቃላይ በከተማው ያሉ የህብረተሰብ በጋራ በመሆን ህገወጥነትን በመከላከል ይህንን እቅድ ለማሳካት በጋራ ካልተረባረብን በስተቀር በአንድ ሰው ወይ በሁለት ክፍል ብቻ የሚሳካ ነገር አይደለም።
ስለዚህ የሁሉም የጋራ ርብርብ ይፈልጋል የሚል ነገር ነው ያለን። በውይይት መድረኩ የተዘጋጀው መወያያ ሰነድ በመምሪያው የደንበኞች አገልግሎት የታክስ አወሳሰንና አሰባሰብ ዳይሬክቶሬት አስተባባሪ በሆኑት በአቶ አደመ ቆፒቶ ቀርቦ ውይይት የተደረገ ሲሆን ያነጋገርናቸው የመድረኩ ተሳታፊዎችና የዘርፉ ስራ አስፈጻሚዎች በበኩላቸው ባሳለፍነው በጀት ዓመት ዘርፉን ውጤታማ ለማድረግ ዘርፈ ብዙ ጥረቶች እየተከናወኑ መቆየታቸውንም ተናግረዋል። የገቢን ህግን መሰረት ባደረገ መልኩ ተሰርቶ ከዛ አንጻር ለመንግስት ማስገባት ያለበትን ገቢ ደግሞ በአግባቡ ሊያስገባ የሚችልበት ሁኔታ እንዲኖር ከላይ ጀምሮ እስከ ታች ባለው መሰረት ለሁሉም ወጥነት ባለው ፍትሃዊነት ባለው መልኩ ግምታ ሊደረግ ይገባል። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ቆያችሁ? ከከፋ ማህበረሰብ ሬዲዮና ቴሌቪዥን ከሳምንቱ የተመራረጡ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ወደ ቀዳሚ ዜና አለፍን። ወቅቱ የሚጠይቀውን የልማት ጥያቄ ለመመለስ የገቢ አቅምን ማሳደግ ላይ በትኩረት መሰራት እንዳለበት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ አስገነዘቡ። የዞኑ ገቢዎች መምሪያ የ2019 በጀት ዓመት የደረጃ ለግብር ከፋዮቻችን የቀን ገቢ ግምት አስራ ንቅናቄ ያካሄደው በዚህ ሳምንት ነበር። ለታጀቱ ከበደ ዘገባ ማኑኤል ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የካፋ ዞን ገቢዎች መምሪያ የ2019 በጀት ዓመት የደረጃ ለግብር ከፋዮች የቀን ግምት አስራ ንቅናቄና የቀጣይ ተግባራት ላይ ባለድርሻ አካላቶች በተገኙበት ውይይት ያካሄደ ሲሆን በመድረኩ ላይ በመገኘት ንግግር ያደረጉት የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደም በ2018 በጀት ዓመት በዞናችን ገቢ አሰባሰብ ተግባራት ላይ በጋራ በተደረገው ርብርብ አበረታች ውጤቶች መመዝገባቸውን ተናግረዋል። ዛሬ የምናደርገው በዚህ ሳምንት ነበር። ለታጀቱ ከበደ ዘገባ 2019 ጠቅላላ የምንጀምር ሲሆን በሁሉም ደረጃ ያሉ ገቢዎች የካፋ ዞን ገቢዎች መምሪያ የ2019 በጀት ዓመት የደረጃ ለግብር ከፋዮች የቀን ግምት አስራ ንቅናቄና የቀጣይ ተግባራት ላይ ባለድርሻ አካላቶች በተገኙበት ውይይት ያካሄደ ሲሆን በመድረኩ ላይ በመገኘት ንግግር ያደረጉት የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደም በ2018 በጀት ዓመት በዞናችን ገቢ አሰባሰብ ተግባራት ላይ በጋራ በተደረገው ርብርብ አበረታች ውጤቶች መመዝገባቸውን ተናግረዋል። ወሳኝ ይሆናል። ለስራችንም ወሳኝ የሆኑበት ሁኔታ 2019 ጠቅላላ ገቢውን በሚመለከት ያው ከአምና ከተመሳሳይ በጀት ዓመት ጋር ሲነጻጸር ወደ 148 ሚሊዮን አካባቢ ብልጫ ሳይቷል። ይህም ገቢ የተገኘው ያ በቁርጠኝነት ከአስተባባሪ አካላት ጀምሮ ታች እስከ ባለሙያዎች ተናበን በቁርጠኝነት ሰርተን ያው ይሄን ውጤት ለማሳካት ችለናል። እንደ ተጨማሪ አቅም የሆነው የመምሪያው ኃላፊ ከአቶ ደምላሽ ጀምሮ እስከ ማናጅመንት አባላት ከክልልም ባለሙያዎች እስከ ታች ወርዶ የደገፉት ድጋፍ ለኛ ልዩ አቅም ሆኗል። እነሱ ደግሞ ሲወርዱ ገቢውን አሟጠን እንድንሰራ የገቢ ምንጮችንም የጠቆሙበት አግባብ በተለይ ለኛ አቅም ሆኗል። ከዘንድሮ ጋር ለተከታታይ ለሶስተኛ ዓመት ገቢውን ከ100% በላይ ያሳክተናል። አሁን በአዲስ መልክ ለ2019 የሚሰጠውንም ቆጥረን የምንሰራበት ይሆናል የሚል አስተያየት አለ። በተጨማሪ አቅም የሆነው የመምሪያው የገቢ አሰባሰብ ጀምሮ የተሳለጠ እንዲሆን ማናጅመንት አባላት ከክልልም ባለሙያዎች እስከ ታች ወርዶ በጋራ መስራት ነው ትልቁ ይሄ ውጤት እናሳካለን። ስለዚህ የበለጠ ደግሞ በ2019 እንድንሰራ የገቢ ምንጮችንም የጠቆሙበት አግባብ በተለኛ አቅም ሆኗል። ስለዚህ ከዘንድሮ ጋር ለተከታታይ ለሶስተኛ ዓመት ይሄን ለማሳካት የበለጠ ከባለፈው ዓመት አሁን በአዲስ መልክ ለ2019 የሚሰጠውን ወስደን አመራሩ ታች ያለው ጋር የምንሰራበት ይሆናል የሚል አስተያየት አለኝ። ህብረተሰብ በጋራ በመሆን ህገወጥነትን በመከላከል ይህንን እቅድ ለማሳካት በጋራ ካልተረባረብን በስተቀር በአንድ ሰው ወይ በሁለት ክፍል ብቻ የሚሳካ ነገር አይደለም። ስለዚህ የሁሉም የጋራ ርብርብ ይፈልጋል። በውይይት መድረኩ የተዘጋጀው መወያያ ሰነድ በመምሪያው የደንበኞች አገልግሎት የታክስ አወሳሰንና አሰባሰብ ዳይሬክቶሬት አስተባባሪ በሆኑት በአቶ አደመ ቆፒቶ ቀርቦ ውይይት የተደረገ ሲሆን ያነጋገርናቸው የመድረኩ ተሳታፊዎችና የዘርፉ ስራ አስፈጻሚዎች በበኩላቸው ባሳለፍነው በጀት ዓመት ዘርፉን ውጤታማ ለማድረግ ዘርፈ ብዙ ጥረቶች እየተከናወኑ መቆየታቸውንም ተናግረዋል። የገቢን ህግ መሰረት ባደረገ መልኩ ተሰርቶ ከዛ አንጻር ለመንግስት ማስገባት ያለበትን ገቢ ደግሞ በአግባቡ ሊያስገባ የሚችልበት ሁኔታ እንዲኖር ከላይ ጀምሮ እስከ ታች ባለው መሰረት በውይይት መድረኩ የተዘጋጀው መወያያ ሰነድ ወጥነት ባለው ፍትሃዊነት ባለው መልኩ የታክስ አወሳሰንና አሰባሰብ ዳይሬክቶሬት አስተባባሪ በሆኑት በአቶ አደመ ቆፒቶ ቀርቦ ውይይት የተደረገ ሲሆን ያነጋገርናቸው የመድረኩ ተሳታፊዎችና የዘርፉ ስራ አስፈጻሚዎች በበኩላቸው ባሳለፍነው በጀት ዓመት ዘርፉን ውጤታማ ለማድረግ ብዙ ጥረቶች እየተከናወኑ መቆየታቸውንም ተናግረዋል። የገቢን ህግ ገቢ ስናሰባስብ ደግሞ መመሪያው ያለውን አቅም መሰረት ባደረገ መልኩ በጣም ገለልተኛ ሆነን መስራት የሚችልበት ሁኔታ ሊኖር ማድረግ መቻል አለብን።
እንዲህ አድርገን በተገቢ ሁሉም ከከፋ ዞን መሰብሰብ ያለበት ገቢ በጊዜ ተሰብስቦ በጊዜው ገቢ ገብቶ የመንግስት ሰራተኛው ደግሞ ሊከፈል የሚችልበት በጣም ብዙ እቅዶች በዚህ ዓመት ይወጣሉ። እነዚህ እቅዶች ደግሞ ተግባራዊ ምላሽ ለህዝቡ ሊሰጥ የሚችልበት ሁኔታ እንዲኖር ማድረግ ያስፈልጋል። በዚህ ላይ መተማመን ስለሚያስፈልግ ነው እንግዲህ የዛሬ ንቅናቄ መድረክ ያስፈልጋል። አንደኛ ያው የዛሬ የንቅናቄ መድረክ አጠቃላይ የደረጃ ላይ ነጋዴዎች ለተከታታይ 3 ዓመት በቀጣይ የሚከፍሉትን ግብር የምንገምትበትና የገቢ አቅማችን በተገቢ መንገድ የምናሳካበት የንቅናቄ መድረክ ነው። የከፋ ዞን ዋና አስተዳዳሪ ለ3 ዓመት የምንሰራው የገቢ ማስጀመሪያ መድረክ ነው ብያስባለሁ። ለዚህ አንደኛ ነገር ግምቱ በተገቢ መንገድ ገማች ኮሚቴ ታጭቶ በተገቢ መንገድ ከነጋዴው ጋር በትክክል ተገናኝቶ የሽያጭ መረጃውን በመያዝ መገመት አለበት የሚል መልእክት አለ። ሁለተኛ ነገር ደግሞ ታች ያለው ነጋዴ የሚጠይቀውን መረጃ የካፋ ዞን ገቢዎች መምሪያ የ2019 በጀት ዓመት ደረጃ ለግብር ከፋዮች የቀን ግመታ ስራ ንቅናቄና የቀጣይ ተግባራት ላይ ባለድርሻ አካላቶች በተገኙበት ሁኔታዎች እንዳይፈጠሩ ገማቹ ኮሚቴ በተገቢ መንገድ መገመት ያለና አስተዳደራቱ እንዳሻው ከበደም በ2018 በጀት ዓመት ለቀጣይ ማስተካከል ያለብን ነገር በተገቢ መንገድ በተደረገ ርብርብ አንደኛ ነጋዴዎቻችን ውጤቶች መመዝገባቸውን ተናግረዋል። የምናሰራቸው ወይ መድበን የላክናቸው ኮሚቴዎች ይጠፋሉና ወደዛ ነገር ለማድረስ በተገቢ መንገድ ገማቹ ኮሚቴ ነጋዴውን በሚመጥን መልኩ ግምቱን ሁለተኛ ነገር ነጋዴው በተገቢው በቦታው ከመገኘት ባለፈ ትክክለኛውን የሽያጭ መረጃ በተገቢው ለ2019 ያው ቅድመ ዝግጅቱ የሚቀድመው የደረጃ ለ የዕለት ሽያጭ ገቢ ግመታ ይሆናል። እንደ ወረዳችን ወደ 742 የሚሆኑ የደረጃ ለ ነጋዴዎች አሉ። እነዚህ ነጋዴዎች ቤት ለቤት የዕለት ሽያጭ ገቢ ግመታ ይደረጋል። ያው ግመታውን በተመለከተ በ32ቱም ቀበሌ ቤት ለቤት የሚደረግ ሲሆን ታች ወረደን ስልጠና ለባለሙያዎች እንሰጣለን። በተጨማሪ ባለሙያውም በክልል ደረጃም የሚሰጣቸው ስልጠና ከወሰደ በኋላ ቀጥታ ወደ ግመታ የሚገባበት ነገር ነው ያለው። እዚህ ላይ የሚኖረኝ መልእክት ብዙ ጊዜ ከግመታ በኋላ በግብር ማስከፈል ሰዓት የሚቀርቡ ቅሬታዎች አሉ። እኩል አልከፈልንም፣ ከኔ በላይ የሚሸጥ ከኔ በላይ ካፒታል ያለው ግብር ከኔ በታች ከፍሏል የሚል ነገር አለ። እኔ ደግሞ ደስተኛ ነኝ አነስተኛ ግብር ከፈልኩ የሚሉ ነገሮች አሉ። ይሄ ደግሞ በትክክል ባላንስ መሆን የሚችለው ግማሽ ኮሚቴ ቤት ለቤት በሚዞርበት ሰዓት ነጋዴው ማህበረሰብ በትክክል ሽያጩን ማሳወቅ አለበት። በትክክል ሽያጩን ካሳወቀ የአቅሙን ያክል ግብር የሚከፍልበት አግባብ ነው ያለው። በዚህ ልክ እናስቀይታለን። በተጨማሪም የደረጃ ሀለት ውሃ ግብር ከፋዮች ከዚህ ከሐምሌ 1 ጀምሮ እስከ ጥቅምት 30 ሂሳብ መዝገባቸውን የሚያቀርቡበት ነገር ነው መሆነው። ስለዚህ ሂሳብ መዝገባቸውንም በጊዜው ሰጥቶ ያው አሰርቶ ግብራቸውን እንዲከፍሉ የሚል መልእክትም ለማስተላለፍ እፈልጋለሁ። መዝገብን የማጣራትና የመወሰን አቅምን በማሳደግ የተገልጋይ እርካታን ለመመርመር በየደረጃው የተጀመሩ ጥረቶች ተጠናክረው እንዲቀጥሉ የከፋ ዞን ከፍተኛ ፍርድ ቤት አስታወቀ። የከፋ ዞን ፍርድ ቤቶች የ2018 በጀት ዓመት አፈጻጸም ግምገማና የ2019 እቅድ ላይ ውይይት ያካሄደው ባሳለፍነው ሳምንት ነበር። በተገባደደው የበጀት ዓመት የላቁ አፈጻጸም ላስመዘገቡ ፍርድ ቤቶች የዋንጫና የምስክር ምስጋና ወረቀት በአቶ ቀርቦ ውይይት የተደረገ ሲሆን ያነጋገርናቸው የመድረኩ ለሁለት ቀናት በከፋ ዞን ፍርድ ቤቶች የ2018 ዓ.ም አፈጻጸም ግምገማና የ2019 ዓ.ም የእቅድ አፈጻጸም ግምገማም በበጀት ዓመቱ የተሻለ አፈጻጸም ላስመዘገቡ ፍርድ ቤቶች የዋንጫና የምስጋና ምስክር ወረቀት በመስጠት ተጠናቋል። የከፋ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ መንግስቱ ከበደ በመድረኩ ማጠቃለያ ንግግራቸው ፍርድ ቤቶች የህብረተሰቡን የፍትህ ተጠቃሚነት ለማረጋገጥ እንዲሰሩ አስገንዝቧል። 2018 በጀት ዓመት ያው መነሻው ከእቅድ ነው የምነሳው። ከእቅድ ያው ከላይ ከክልል እስከ ታች ወረዳ ድረስ ግብጽ የሚወጡትን ውል የገባ ነው ማለት በዛ መሰረት ግባችን ለመድረስ ስንል ያው የተሰራው ስራዎቹ ከታች እስከ ላይ በጣም ደስ የሚል ስራ ነው። ስለዚህ በዚህ ልክ ያው እቅዱ ምንድነው እንደ ዞናችን 25,000 ቤት በላይ መዝገቦች ይቀርባሉ ብለን ነው እቅድ ያዝነው። በዚህ ልክ በዚህ ዓመት 20,000 አካባቢ መዝገቦች ናቸው ያቀረቡት። ከዚህ ያው 23,000 አካባቢ 23,800 ቤት ነው
ውሳኔ ያገኙት 454 መዝገቦች ናቸው። ቀጥሎ ወደ 2019 በጀት ዓመት የተላለፉት የዚህን አፈጻጸም ስንመለከት ያው ግባችን 98% ነው። አሁኑ የኛ ግብ ደግሞ 98.1.3 ላይ የደረሰ መሆኑን ነው የሚያሳየው። የአፈጻጸም ከአምና ጋር ስንነጻጽር በጣም ደስ የሚል ስራ ነው የተሰራው። የሽያጭ መረጃውን ታች ያለው ነጋዴ የሚጠይቀው ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ቆያችሁ? ከከፋ ማህበረሰብ ሬዲዮና ቴሌቪዥን ከሳምንቱ የተመራረጡ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁ እንድትቆዩ ገማቹ ኮሚቴ በተገቢ መንገድ መገመት ያለበትን ግምት መስራት አለበት። ቅሬታዎች ከመጡ ለቀጣይ ማስተካከል ያለብን ነገር በተገቢ መንገድ ማስተካከል አለብን። አንደኛ ነጋዴዎቻችን ይጠፋሉ፣ ሁለተኛ ደግሞ የምናሰራቸው ወይም መድበን የላክናቸው ኮሚቴዎች ይጠፋሉና ወደዛ ነገር ለማድረስ በተገቢ መንገድ ገማቹ ኮሚቴ ነጋዴውን በሚመጥን መልኩ ግምቱን ሁለተኛ ነገር ነጋዴው በተገቢው በቦታው ከመገኘት ባለፈ ትክክለኛውን የሽያጭ መረጃ በተገቢው ለ2019 ያው ቅድመ ዝግጅቱ የሚቀድመው የደረጃ ለ የዕለት ሽያጭ ገቢ ግመታ ይሆናል። እንደ ወረዳችን ወደ 742 የሚሆኑ የደረጃ ለ ነጋዴዎች አሉ። እነዚህ ነጋዴዎች ቤት ለቤት የዕለት ሽያጭ ገቢ ግመታ ይደረጋል። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ቆያችሁ? ከከፋ ማህበረሰብ ሬዲዮና ቴሌቪዥን ከሳምንቱ የተመራረጡ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ወደ ቀዳሚ ዜና አለፍን። ወቅቱ የሚጠይቀውን የልማት ጥያቄ ለመመለስ የገቢ አቅም